ሰላም እንደምን አላችሁ። እንግዲህ እቺ የፀሀይ በፀሀይን በመጠቀም የፀሀይን ጥላ በመጠቀም ሰዓትን የምትነግርልን መሳሪያ ናት። እንግዲህ ምን አላት በውስጧ እንግዲህ እዚህ ጋር ኮምፓስ አላት። እንደምታዩት ኮምፓሷ እንግዲህ ሁል ጊዜ ወደ ሰሜን አቅጣጫ መሆናችንን እርግጠኛ እንድንሆን ያደርገናል ማለት ነው። ስለዚህ በምስራቅ በኩል ፀሀይ ወጥታ በምዕራብ ስትገባ ያንን እንቅስቃሴዋን በመከተል እንድናይ ማለት በትክክል እንድናይ ሁል ጊዜ ወደ ሰሜን አቅጣጫ ማድረግ አለብን ማለት ነው። ይሄን ነገር እንደዚህ አድርገን ሁል ጊዜ በሰሜን አቅጣጫ ማድረግ አለብን። ከዛ ደግሞ ውሃ ልክም ሆነ ውሃ ልክ አለ በዚህ በኩል ውሃ ልኩ ደግሞ ሁል ጊዜ ልኩን የጠበቀ መሆን አለበት ማለት ነው። አያያዛችን ማለት ነው። እንደዚህ ካንጋደድነው ምናምን የሚጥለው ጥላ የተሳሳተ ቦታ ላይ ስለሚሆን ይህንን ነገር ሁል ጊዜ ውሃ ልኩን ጠብቀን ልክ እንደዚህ ቀጥ አድርገን ደግሞ አቅጣጫውንም በትክክል ማድረግ አለብን ማለት ነው። ስለዚህ እዚህ ጋር ከዛ በኋላ ሁለት እንደዚህ ተካፋቾች አሉ፣ ክንፎች አሉት። ልክ ስንከፍተው እቺ ገመድ አለች ማለት ነው። እቺ ገመድ እንግዲህ ልክ ስትወጠር ትክክለኛ የኤክስ ምልክት ትሰራልናለች ማለት ነው። ኤክስ ምልክት ትሰራልናለች። ስለዚህ የዚችን ጥላ ነው ማለት ነው የምንከተለው ማለት ነው። የዚችን ጥላ እችኛዋ የምትጥለው እቺ ኤክስ የምትጥለዋን ጥላ እንከተላለን ማለት ነው። እንግዲህ እዚህ ጋር ሁለት አይነት እንትኖች አሉ፣ መስመሮች አሉ። እነዚህ ቋሚዎቹ ናቸው። አሁን ለምሳሌ ይሄ አንድ አለ፣ ይሄ ሁለት ይላል፣ ይሄ ሶስት ይላል፣ 4 5 6 7 9 10 11 12 ይላል ማለት ነው። እነዚህ ሰዓቶቹ ናቸው፣ ቋሚዎቹ ማለት ነው። አግዳሚዎቹ የቋሚዎቹ ሁሌ የሰዓቱን የሚያሳይ ከዛ ላይ ደግሞ በየማዕከላቸው ራሱ አለ። አሁን ለምሳሌ 4 እዚህ ጋር እና እዚህ ጋር ከግማሽ ልክ በ4 እና በ5 መካከል አለ። ይሄ 4 ተኩል ማለት ነው። ይሄ 4 ከሩብ ማለት ነው። ይሄ ደግሞ 4 ከ45 ማለት ነው። እንደዚህ እያለ ማለት ነው። ይሄ ደግሞ 5 ከሩብ፣ 5 ተኩል፣ 5 ከ45 ከዛ 6 ሰዓት እያለ ለሁሉም ላይ በ3 ክፍል ተከፍለዋል ማለት ነው። ስለዚህ እያንዳንዱን ጥላ የዚችኛዋ የኤክስ ምልክቷ የምትጥለውን ጥላ በምናይበት ጊዜ አሁን ለምሳሌ እዚህ ጋር በምታበራ ከሆነ 4 ተኩል ነው ማለት ነው። እዚህ ጋር ከሆነ 5 ሰዓት ነው። ወደዚህ አካባቢ ደግሞ ከሆነ 9 ሰዓት ነው። እዚህ ጋር ደግሞ ከሆነ 9 ከሩብ ነው ማለት ነው። ስለዚህ በዚህ መልኩ ሰአቱን እዚህ ጋርም ደግሞ ልትወጣ ትችላለች። ምክንያቱም ያው ፀሀይዋ በዚህ በኩል በምስራቅ ስትወጣ ይሄኛው እዚህ ጋር እዚህኛው ላይ እዚህኛው ገጽ ላይ ነው የምትጥልልን ማለት ነው። እስከ 3 ተኩል አካባቢ ማለት ነው። ስለዚህ እዚህ ገጽ ላይም ከ12 ሰዓት ጀምሮ እስከ 1 ሰዓት 2 ሰዓት እያለች ትቆጥራለች። ከዛ ልገባ አካባቢ ደግሞ በዚህኛው ገጽ ላይ ትጥልልናለች ማለት ነው። እዚህ ላይ ጥሎልን ያልቃል ማለት ትገባለች ማለት ነው። ፀሀይ በምስራቅ በምዕራብ በኩል ትገባለች ማለት ነው። ስለዚህ በዚህ መልኩ በመጣል እንትን ያደርግልናል ማለት። ተጨማሪ ደግሞ ምን አለው የቀናትን ራሱ ይነግረናል ማለት ነው። እንግዲህ ፀሀይ ሁል ጊዜ በምስራቅና በምዕራብ ብትገባም ግን እንቅስቃሴዋ ደግሞ በአመት ላይ ይለያያል። አሁን ለምሳሌ በዚህ ጋር ተነስታ እንደዚህ የምትሄድበት ጊዜ አለ፣ በመካከል ማለት ነው። ወደ ላይ ደግሞ ጠጋ ብላ የምትሄድበት ጊዜ አለ። ከዛ ወደ ታችም ደግሞ ጠጋ የምትልበት ጊዜ አለ። እነዚህ እንግዲህ በአመት ውስጥ ፀሀይ ሁል ጊዜ ተመሳሳይ እንትና የላትም ማለት ነው። ከፍ ከፍ እያለች የምትሄድበት ጊዜ አለ። ከዛ ላይ ደግሞ ዝቅም እያለች ደግሞ የምትሄድበት ጊዜ አለ። ስለዚህ ያንን ደግሞ እንትን ደግሞ በማድረግ ያንን ደግሞ በመለካት ቀኑን ራሱ ማወቅ ይቻላል ማለት ነው። አሁን ለምሳሌ ወደ ታች ዝቅ ብላ በምትሄድበት ጊዜ የዚህ ጥላ የቱ ይሆናል? አሁን ፀሀይዋ እዚህ ጋር ሆና የምትጥል ከሆነ የዚህ ጥላ ወደዚህ አካባቢ ይወጣል ማለት ነው። ስለዚህ ይሄ ታህሳስ አካባቢ የምንላቸው ወቅቶች ማለት ነው። ከዛ መካከል ላይ ደግሞ ሲሆን ይሄኛው የመካከለኛው መስመር ላይ የሚሆነው ደግሞ መጋቢትና መስከረም ላይ ማለት ነው። ከዛ በላይኛው ደግሞ ክበብ የምትሄደው ደግሞ ወደ ሰኔ በጫፈኛው ክበብ ስትሄድ ደግሞ የዚህ ጥላ የት ይወርዳል? እዚህ ጋር ይሆናል ማለት ነው። ከታች ይሆናል ማለት ነው። ስለዚህ ይሄ የሰኔ አካባቢ ማለት ነው የሚሆነው ማለት ነው። ስለዚህ ያንን ራሱ የምንለካበት ምንድነው? እነዚህ ዲግሪዎቹ አሉ ማለት ነው። ከዜሮ ጀምረው 0 30 60 90 120 150 180 2 10 2 ከ40 2 ከ70 ከዛ 300 330 360 በየ30 ዲግሪ ነው የተከፋፈለው ማለት ነው። ስለዚህ አሁን ለምሳሌ ፀሀይ እዚህ ጋር የምትጥል ከሆነ በ0 እና በ30 ዲግሪ ከሆነ አሁን ሰዓቱ 11 ሰዓት ተኩል ይሆናል ማለት ነው። ግን ቀኑን ደግሞ ለማወቅ 15 ዲግሪ ማለት ነው። 15 ዲግሪ ላይ ነው ያለችው ማለት ነው። ስለዚህ ይሄ ማለት ይሄንን ለማወቅ
ከጀርባ ያለው መረጃዎች እንጠቀማለን ማለት ነው። መጀመሪያ በወቅቶቹ በአራት ተከፍለውልናል ማለት የጸደይ ወቅት የሚባለው ከ0 እስከ 90 ዲግሪ ባለው ጊዜ ውስጥ ያለው ሲሆን ያ ደግሞ በሶስት ይከፈላል ማለት ነው። ከ0 እስከ 30 ከሆነ ከመጋቢት 12 እስከ ሚያዝያ 11፣ ከ30 እስከ 60 ከሆነ ከሚያዝያ 12 እስከ ግንቦት 12፣ ከ60 እስከ 90 ከሆነ ከግንቦት 13 እስከ ሰኔ 13 ማለት ነው። አሁን ቅድም 15 ዲግሪ ላይ ከሆነ በሁለቱ መካከል ማለት ነው። ስለዚህ ከመጋቢት 12 እስከ ሚያዝያ 11 ባለው የሆነ አንድ ወር ነገር ነው። በዚህ መካከል ላይ ማለት ነው ወደ መጋቢት 27 አካባቢ ነው የሚሆነው ማለት ነው። ስለዚህ በውጪዎቹም አለ በማርች 21 እስከ አፕሪል 19 ይላል እና ህብራተ ከዋክብቶች የምትኖረው ኤሪስ የሚባለው ህብራተ ከዋክብት ላይ ነው ፀሐይ የምታርፈው ማለት ነው። ከዛ ከ30 እስከ 60 ደግሞ ታውረስ ላይ ትሆናለች። ከ60 እስከ 90 ላይ ደግሞ ጄሚኒ ላይ የሚለው ላይ እነዚህ ህብራተ ከዋክብቶች ናቸው። ፀሐይ የምታልፍባቸው ህብራተ ከዋክብቶች ሲሆኑ እነሱን እንግዲህ ያው ስም ስለሰጧቸው እንትን እናደርጋለን ማለት ነው። ስለዚህ የጸደይ ወቅት ከ0 እስከ 90 ይሆናል። ከዛ ላይ የሚቀጥለው የክረምት ወቅት ነው። ከክረምት ደግሞ ከ90 እስከ 180 ይሆናል ማለት። ስለዚህ ፀሐይዋ ወደ ታች ወርዳ እዚህ ጋር ሰኔ የመጨረሻ እንትን የምትደርሰው ማለት ነው። አሁን ለምሳሌ እዚህ ጋር ጥላዋን እየጣለች አሁን የዚህ ጥላ እዚህ ታች ይደርድና የመጨረሻ ጠርዝ የሚሆነው እዚህ የመጨረሻው ጠርዙ ላይ የሚደርሰው ምን ቀን ነው ማለት ሰኔ 13 ማለት ነው። ሰኔ 13 ሰኔ 14 ላይ የመጨረሻውን ጠርዝ ነክቶ ይመለሳል ማለት ነው። ከዛ ከ0 እስከ 90 ከ90 ደግሞ 180 ይሆናል። ከዛ 180 ማለት ኢኩኖክስ የሚፈጠርበት ማለት ነው። ይሄም ማለት መስከረም 12 ማለት ነው። ሲጀምርም መጋቢት 12 ነው። መጋቢት 12 እና መስከረም 12 ፀሐይ ልክ በማዕከል ላይ የምትሆንበት ማለት ነው። ይሄ መስመር ላይ የምትሆንበት ማለት ነው። ያው እዚህ ጋር 0 ዲግሪ 180 ዲግሪ ማለት ነው። ፀሐይ ማዕከል ላይ የምትሆንበት ማለት ነው። ከዛ ደግሞ መስከረም 13 ከዛ ደግሞ ያለው ምንድነው መኸር ይባላል። መኸር ደግሞ ከ180 እስከ 270 ዲግሪ ያለው ማለት ነው። ይሄኛውን የምትሄድበት ጊዜ ማለት ነው። ይሄኛውን የምትሄድበት ጊዜ ማለት ነው። ከዛ በኋላ በጋ ደግሞ ይቀጥላል። በጋ ደግሞ ከ270 እስከ 360 ወይም እስከ 0 ዲግሪ ማለት ነው። ከዛ እነዚህ እያንዳንዳቸው ያው በሶስት ይከፈላሉ። እያንዳንዱ 30 ዲግሪ ነው። በውስጡ ቀኖቹ አሉ ማለት። ስለዚህ የፀሐይዋን የአንግሏን ራሱ የአካሄዷን ወደ ታች ከፍ ወደ ላይ ዝቅ የምትለውን ራሱ በማየት የአመቱን ቀኖች ራሱ የቱ ጋር እንዳለች ሰዓቱን ብቻ ሳይሆን ቀኑንም ራሱ ማወቅ ይቻላል ማለት ነው። አሁን ለምሳሌ 5 ሰዓት ከዚህ ጀምሮ እስከዚህ ያለ እዚህ ጋር ይሄ የዚህኛው ይችኛዋ ነጥብ ጥላ ሲጥል ላይ እዚህ ጋር የምታበራ ከሆነ ታህሳስ 12 5 ሰዓት ነው ማለት ነው። እዚህ ጋር ደግሞ ከሆነ መጋቢት ወይም መስከረም 12 ነው ማለት ነው። እዚህ ጋር ደግሞ ከሆነ ይቅርታ እዚህ ጋር ነው ታህሳስ 12 እዚህ ጋር ሰኔ 12 ነው ማለት ሰኔ 13 ወይ ሰኔ 14 ላይ ማለት ነው። እቺ ቀን ማለት ነው እዚህ ጋር የምታበራበት ማለት 5 ሰዓት ሆኖ ማለት ነው። ይሄ ደግሞ መጋቢት ወይ መስከረም 12 ሆኖ 5 ሰዓት ሲሆን እዚህ ጋር ነው የምትሆነው። ከዛ ደግሞ እዚህ ጋር ደግሞ የምትሆነው ወይ ታህሳስ 13 ወይ 12 ላይ እዚህ ጫፉ ላይ ትሆናለች 5 ሰዓት ሆኖ ማለት ነው። ስለዚህ 4 ሰዓትም ልክ እንደዚሁ በአመት ውስጥ ያለውን 4 ሰዓቶች ማለት ነው 6 ሰዓት እያለን ሰዓቱንም ቀኑንም ይቆጥርልናል ማለት ነው። እና እንግዲህ እንደምታዩት ላያያዝ በጣም ቀላልና ኪስ ውስጥ የምትገባ ናት። በሙከራ አሳያችኋለሁ አሁን ውጭ ወጥቼ ማለት ነው። እንግዲህ ያው ቅድም እንደነገርኳችሁ ኮምፓሱን እናስተካክላለን። ከዛ በኋላ ደግሞ ውሃ ልኳንም ትክክል አድርገን ካስቀመጠን በኋላ ጥላው የሚጥለውን ልክ እንደዚህ እናያለን ማለት ነው። ጥላው እንግዲህ የሚያሳየን ወደ 4 ሰዓት ላይ ነው ማለት ነው። በ4 ሰዓት አቅጣጫ ላይ ነው አይደል? ከ4 ሰዓት ላይ ነው የሚያሳየን ማለት ነው። ያው እንግዲህ እንትኑ ማለት ነው። በትክክለኛው ሰዓት ደግሞ 3 ሰዓት ከ55 ይላል። የ5 ደቂቃ ልዩነት ነው የሚያሳየን ማለት ነው። እንግዲህ የፀሐይ ጥላ ሰዓትና የእጃችን ሰዓት ወይ ኮምፒውተር ሰዓት ያ ሁሉ ጊዜ ልዩነት አለው። ይሄ ኢኩዌሽን ኦፍ ታይም ብለው እንደዚህ አይነት ከርቭ አለችና እሷ የ5 ደቂቃ 10 ደቂቃ ሁሉ ጊዜ ልዩነት እሷን በመደመር በመቀነስ ከፀሐይ ጥላ ሰዓት ጋር ልናስተካክለው እንችላለን ማለት ነው። ሌላኛው ደግሞ እንግዲህ እዚህ ጋር ወቅቶችን የምንለካበት ነው። ወቅቶችን በዲግሪ ተቀምጠውልናል። ከ0 እስከ ማለት ከ180 እስከ 210 ዲግሪ ይላል። እንግዲህ
ጥላችን የምታሳየው 1/3 ላይ ወይም 190 ዲግሪ አካባቢ ነው የምታሳይልን ማለት ነው። እንግዲህ 190 ዲግሪ ማለት ደግሞ ቀኑ ምን እንደሆነ ከጀርባ ባለው እንትን ላይ እናያለን ማለት ነው። ከጀርባ ያለው ሰንጠረዥ እንግዲህ የሚያሳየን ቅድም ያየነው በዲግሪ የተቀመጠልን ወደ ቁጥሮች ወደ ወሮቹ ይቀይርልናል ማለት ነው። እንግዲህ አሁን የክረምት ከ90 እስከ 180 ያለውን ወይ ከ150 እስከ 180 ያለውን የክረምት ወቅትን አልፈን ማለት ነው የቪርጎን ወቅት አልፈን ወደ ከ180 እስከ 210 ያለውን ወይ የሊብራ ወቅት ላይ ገብተናል ማለት ነው። ይህም ማለት ከመስከረም 13 እስከ ጥቅምት 12 ማለት ነው። እንግዲህ ቅድም ያየናት 10 ዲግሪ ስለሆነች አንዱ ዲግሪ ማለት አንድ ቀን እንደማለት ነው። ወደ መስከረም 22 አካባቢ ነው ማለት ነው። ግን ዛሬ ቀኑ እንግዲህ መስከረም 19 ነው። ያው የሁለት ቀን ልዩነት ነው ያመጣብን ማለት ነው። ስለዚህ በጣም በትክክል ይሰራል ብለን መጠቀም እንችላለን ማለት ነው። የድሮ ሰዎችም ማለት ነው በፀሐይ ነበረ ሰዓትን ሲቆጥሩ የነበሩት። እንደውም በመጽሐፍ ቅዱስም በትንቢተ ኢሳይያስ ምዕራፍ 38 ቁጥር 8 ላይ ምን ይላል? እግዚአብሔር ለንጉሥ ሕዝቅያስ ምልክትን ሲሰጠው እነሆ በአካዝ የጥላ ስፍረ ሰዓት ላይ ጥላ ስፍረ ሰዓት ማለት ይሄ ሰንዳል ማለት ነው በእንግሊዝኛው። እዛ ላይ ከፀሐይ ጋር የወረደውን በደረጃ ያለውን ጥላ 10 ደረጃ ወደ ኋላ እንዲመለስ አደርጋለሁ። ፀሐይም ይላልና ፀሐይም በጥላ ስፍረ ሰዓት ላይ የወረደበት 10 ደረጃ ወደ ኋላ ተመለሰ ይላል። በእንግሊዝኛው ደግሞ ምን ይላል? I will cause the sun shadows to move 10 steps backward on the sundial of Ahaz. So the shadows on the sundial move backward 10 steps ይላል እና ይሄ ጥላ ስፍራ ሰዓት አካል የተባለው ሰውዬ የሰራው የሰዓት የጥላ ስፍራ ሰዓት ነበረ። እሱ ላይ ያልነበረውን ፀሐይን 10 ዲግሪ 10 ማዕረግ ወደ ኋላ እንዲመለስ እንዳደረገው ማለት ፀሐይም ወደ ኋላ ተመለሰች ማለት ነው። ፀሐይ አካሄዷ ማለት ስለዚህ በመጽሐፍ ቅዱስ ላይ ይሄ ራሱ ተመዝግቦ ይገኛል ማለት ነው። በጥላ እንደሚቆጥሩ የነበረው ማለት እና ምንድነው ራሱ ጥቅሙ በዚህ ዘመን በጥላ ፀሐይ ሰዓትን መቁጠር ቢል እንግዲህ በሰው ልጅ ታሪክ አሁን የመጡት ኮምፒውተሮች ስልኮች ምናምን ሳይኖሩ የሰው ልጅ በጣም ሙሉ ለሙሉ ሲጠቀም የነበረው የፀሐይን ነበር እና አንደኛ የእግዚአብሔርን ስነ ተፈጥሮ እንድናደንቅ ይረዳናል። ምክንያቱም ፀሐይ ዝም ብላ ወጥታ መግባት ሳይሆን በአመት ውስጥ የምታደርገውን እንቅስቃሴ ሁሉ ወቅቶቹን እንዴት እንደምታፈራርቅ ያ በሙላ እንዴት እንደሚመሽ እንዴት እንደሚነጋ ያን በሙላ እንድንረዳ ያደርገናል ማለት እንደዚህ አይነት ቀጥታ ከተፈጥሮ ጋር ያለንን ግንኙነት እንድንረዳቸው እግዚአብሔርን ጥበቡን እንዴት አድርጎ እንደሚያሽከረክራት እንዴት አድርጎ በመስኮቷ ውስጥ እንደሚያወጣት እንዴት አድርጎ ያንን ብርሃን እንድትሰጥ ለሰው ልጆች ጥቅም እንድታደርግ የሚያደርገውን ነገር ሁሉ እንድንረዳ ወደ ተፈጥሮ እንድንቀርብ ይጠቅመናል ማለት ነው። እንደዚህ አይነት የፀሐይ ከተፈጥሮ ጋር እንድንገናኝ ያደርገናል። በስልክ ቀላል ነው ማየት ሰዓቱን ማየት በስልክ ወይ በኮምፒውተር ወይ እጅ ላይ ባለው ሰዓት ላይ ማለት ነው። ግን እንደዚህ ግን ቁስ አካላዊ ሆኖ በሰዓት ደግሞ መቁጠር ደግሞ የፀሀይን ስነ ተፈጥሮ የእግዚአብሔርን ጥበቡን እንድንረዳ ስለሚያደርገን ለዛ ነው ማለት ነው መስራት ያስፈለገው ይሄንን በፀሀይ ጥላ መቁጠሪያ ወይም የጥላ ስፍራ ሰዓትን ማለት ነው። አመሰግናለሁ